ሰላም አለይኩም ጋይስ እንዴት ናችሁ? ያው እንደምታውቁት የረመዳን ቻሌንጅ ጀምሬያለሁ እና በጣም የሚገርምና አሪፍ ቪዲዮ ይዤላችሁ መጥቻለሁ። በጣም ትወዱታላችሁ እርግጠኛ ነኝ። እስከ መጨረሻ ተከታተሉ። እዚህ ጋር አውትፊቴን እያስተካከልኩ ነው። ምን እንደምለብስ እያዘጋጀው ነው። ሻወር ወስጄ ኦሬዲ ስኪን ኬሪን ምናምን ሁሉን ነገር አድርጌ አሁን ልብሴን ልለብስ ነው። ያው እንደምታውቁት ረመዳን ነው። በረመዳን ውስጥ እያንዳንዱ ሰከንድ ትርጉም አለው። አሁን ለአንዳንድ ጉዳዮች ወደ ውጭ ልወጣ ነው። this is the outfit የዛሬ አውትፊታችን ይሄ ነው። ይሄን ይመስላል። እንዴት አያችሁት? ወደዳችሁት? ያው እኔ በጣም ነው የወደድኩት ይሄንን አውትፊት። የዛሬ አውትፊታችን ነው። ወደ ውጭ ለመውጣት ተዘጋጅቻለሁ። ይህ ቀን አሪፍ እንዲሆንልን ተስፋ አድርጋለሁ። ለኔ ብቻ ሳይሆን ለሁላችንም አሪፍ ቀን ይሆንላችሁ። እንግዲህ ዛሬ ብዙ ነገር የምናደርጋቸው ነገሮች አሉ እና አሪፍ ነገሮችን ይኖራሉ። እስከ መጨረሻው ተከታተሉኝ። መንገዱ እንደምታዩት ጸጥ ብሏል። ይህ ጸጥታ ውስጣዊ ሰላም ይሰጣል። አሁን ጓደኛዬን ላገኛት ነው። ከዚያም ለኢፍጣር የሚያስፈልጉ አንዳንድ ነገሮችን እገዛለሁ። ያው ረመዳን እንደምታውቁት መራብና መጠማት ብቻ አይደለም፣ ራስን የመቀየር ትልቅ እድልም ጭምር ነው። ምክንያቱም በረመዳን ራሳችን የመቀየር ትልቅ እድል ይሰጠናል። ምክንያቱም አንጾምም፣ አንበላም፣ አንጠጣም። በተጨማሪ ደግሞ ከራሳችን ጋር በጣም ብዙ ጊዜ የምናሳልፍበት እድል እናገኛለን። ስለዚህ ይህንን እድል ተጠቅመን ራሳችንን መቀየር መጀመር አለብን። ያው አሁን ሱፐርማርኬት መጥቻለሁ። እንደምታዩት ያው ብዙ ጊዜ ሱፐርማርኬት ስመጣ ወይ ሾፒንግ ምናምን የሆነ ነገር ሳደርግ ማለት ነው ከሚያስፈልጉኝ ነገሮች በላይ የማያስፈልጉኝ ነገሮችን ነው ይዤ የምሄደው ብዙ ጊዜ ማለት ነው። እና ከእቅድ ውጪ ያገኘሁትን ነገር ብዙ ጊዜ ገዝቼ እሄዳለሁ። እና እስቲ ዛሬ እናያለን። የሚያስፈልገኝ ነገር ነው የምወስደው ኦር ሌላ ነገርም እገዛለሁ። እስቲ በዚሁ ራሴን የምታዘብበት ሰዓት ነው። ያው እንግዲህ ዛሬ አሸንፊያለሁ። እንደምታውቁት ዛሬ አንድ ነገር ልገዛ ብቻ ነበር የመጣሁት፣ ያው የላዛኛ ቂጣ ማለት ነው። እና እሱን ገዝቼ ብቻ ነው የሄድኩት። ምክንያቱም ብዙ ነገሮች ነበሩ፣ ስናኮች ነበሩ፣ ሌሎች ነገሮች ነበሩ። ለኢፍጣር እንግዲህ ያስፈልጉ ይሆን ምናምን ብዬ ትንሽ ከራሴ ጋር ታገልኩ። ግን ኦልሬዲ አያስፈልጉም፣ ቤት ውስጥ ሁሉም ነገር አለና አያስፈልጉም። እና የሚያስፈልገኝ ብቻ ነው ፒክ አድርጌ የወሰድኩት። እና ይሄ ትልቅ ለውጥ ነው። በዛ ላይ አሸንፊያለሁ ማለት ነው ዛሬ። የምወደው ኬክ ለመግዛት ነው የመጣሁት እዚህ። እኔ ይሄንን ኬክ በጣም ነው የምወደው እና ኢፍጣር ደግሞ ያው ከኢፍጣር በኋላ ደግሞ ጣፋጭ ነገሮችን በጣም መብላት ደስ ይለኛል። ዲዘርት ነገሮች ነው። ኦሬዲ ረመዳን ላይ እንደምታውቁት ብዙ ጣፋጭ ነገሮች ይሰራሉ፣ ግን ይሄ ደግሞ የኔ ፌቨራይት ኬክ ነው። ስለዚህ ከኢፍጣር በኋላ መብላት ፈለጉ ዛሬ ማለት ነው። በቃ ከቤቴ ስወጣ ይሄንን ኬክ እገዛዋለሁ ብዬ ነው የወጣሁትና እንግዲህ ለራሴም ለቤተሰቦቼም ይሄንን ኬክ ገዝቼ እሄዳለሁ ማለት ነው። እንግዲህ ወደ ቤት ተመልሻለሁ። አሁን ሰዓቱ እየሄደ ነው፣ ትንሽ እየገፋ ነው ሰዓቱ። ኢፍጣር ሊደርስ ትንሽ ሰዓታት ነው የሚቀሩት። ያው እንደምታውቁት በዚህ ሰዓት ያው ለኢፍጣር ምግብ ምናምን ማዘጋጀት አይታሰብም። ኦሬዲ አብዛኞቹ ምግቦች ተዘጋጅተዋል። እኔ አይደለሁም ያዘጋጀኋቸው፣ ቤት ውስጥ ያሉ ሰዎች ናቸው ያዘጋጁት። እንግዲህ ቤተሰቦቼ ናቸው ያዘጋጁት። አሁን እኔ የተወሰነ ነገር ብቻ ቶሎ የሚደርሱት ነገሮችን የተወሰኑ ነገሮችን ብቻ እሰራለሁ ማለት ነው። እና ያው ገና ከግቢ ስገባ ማለት ነው ከውጭ ስገባ የቅመማ ቅመሙ መዓዛ ቤቱ ሞልቶታል።
ድካም ቢኖርም ለቤተሰብ የሆነ ነገር የሆነ አንድ 3 ምግብ እንኳን ሰርቶ ማቅረብ ትልቅ አጀር አለውና ያው አንዳንድ ነገሮችን እሰራለሁ ማለት ነው። አልሐምዱሊላህ የኢፍጣር ሰዓት ደረሰ። ያው ከቤተሰቦቼ ጋር በአንድ ማዕድ እንሰባሰባለን። ይህ ደግሞ ትልቁ በጣም ትልቁ ኒዕማ ነው። ከቤተሰብ ጋር ኢፍጣር ማፍጠር፣ እርስ በርስ መጨዋወት፣ አብሮ ብዙ እንትኖች ዱዓዎች ሼር መደራረግ፣ አንዳንድ ሀዲሶች እንትን ማድረግ መቀያየር እና በጣም ደስ ይላልና በጣም ትልቁ ኒዕማ ነው። ከኢፍጣር በኋላ ያው እንደተለመደው ቡና አይቀርም። ቡና ግዴታ ነው እና ያው የዕጣኑን መዓዛና የቤተሰብ ጨዋታ ቀኑን ሙሉ የነበረው ድካም ያስረሳል እና ቡና ግዴታ ነው። እኔ አሁን ኖርማሊ ቡና ብዙ ጊዜ ላልጠጣም እችላለሁ፣ ግን ሰርሞኒው በጣም ነው የምወደው። ስፔሻሊ ረመዳን ላይ በጣም ነው ደስ የሚለኝና እኛ ቤት ከኢፍጣር በኋላ ቡና ግድ ነው። አሁን ደግሞ የሻይ ሰዓታችን ነው። ሻይ በጣም ነው የምንወደው ሁላችንም ማለት ነው። ሻይ በጣም ነው የምንወደው እና ሻይ እዚህ ጋር እየጠጣን ነው። እርስ በርስ በጣም እየተጫወትን እየተቀላለድን በጣም ብዙ ጨዋታዎችን እየተጫወትን በዛው ልክ ደግሞ ሀዲሶችን እየተዋወስን እዚህ ጋር አሪፍ የቤተሰብ ታይም እያሳለፍን ነው። እንደምን አደራችሁ። እዚህ ጋር ደግሞ ሌላ ቀን ነው እንግዲህ ትላንትና ያው ሱሕር ምናምን እንትን ብለን በልተን ሱብሂ ሰግደን ስለሆነ የተኛ ነው። ዛሬ አርፍጄ ነው የተነሳሁት እና ኦልሞስት 4 ሰዓት 5 ሰዓት ሆኗል እዚህ ጋር ስነሳ እና ቢሆንም ኦልሬዲ ረመዳን ስለሆነ ምንም ጠዋት የማደርገው ነገር ስላልነበረ አርፍጄ ብነሳም በጣም አሪፍ ሰዓት ነው የተነሳሁት። እንግዲህ ዛሬም አብራችሁኝ ዋሉ። ያው ዛሬ አዲስ ቀን ነው፣ አዲስ ቀን አዲስ ተስፋ። ለየት ባለ ሞቲቬሽን ነው የተነሳሁት ዛሬ እና ጾም ረመዳን ለስራ ሰበብ አይሆንም። ስለ ጾሙን ረመዳን ስለ ጾሙን ብቻ ከስራ መቅረት ማድረግ ያለብን ነገር አለማድረግ አንችልም። ስለዚህ እንዲያውም ጾም ለስራ ብርታትና ትኩረት ሊሆነን ይገባል። ስለዚህ ይሄው ዛሬ በአዲስ ተስፋ በአዲስ ብርታት ማለት ነው ተነስተናል። እንግዲህ ልብሳችንን ምናምን ቀይረንና እንምጣ። የዛሬ አውትፊት ደግሞ ይሄን ይመስላል። እኔ በጣም ነው የወደድኩት። ከለሩ ምኑ ሁሉም ነገሩ በጣም ነው የወደድኩት። እንግዲህ ዛሬም በጣም አሪፍ ነገሮችን አደርጋለሁ፣ ብዙ ነገሮችን አደርጋለሁ ብዬ አስቤያለሁ። ተከታተሉኝ። ሳብስክራይብ ማድረግ ግን እንዳትረሱ። ሳብስክራይብ እያደረጋችሁ
እዚህ ጋር የተወሰኑ ስራዎች ነበሩኝና ስራዎችን እየሰራው ነው። ረጅም ሰዓት ነው የፈጀብኝ። በእርግጥ በጣም ብዙ ሰዓት ነው የፈጀብኝ። ቢሆንም ግን በጣም ውጤታማ ነበርና ደስ ብሎኛል። አስር ለመስገድ መስጂድ መጥቻለሁ። ሰላትን በወቅቱ መስገድ መንፈስን ያድሳል። በተለይ ደግሞ ረመዳን ላይ ግዴታ ሶላትን በወቅቱ መስገድ አለብን። ሌላ ጊዜም ሶላትን በወቅቱ መስገድ አለብን፣ ግዴታ ነው እና አሁን መስጂድ መጥቻለሁ። እዚህ ጋር ያለው ሰላም በቃ በጣም ነው ደስ የሚለው። ይሄ እንደምታዩት ያው መስጂድ አካባቢ ያሉ ምስኪኖች የተዘጋጀ ኢፍጣር ነው። መስጂድ ውስጥ እያዘጋጁ ነውና በጣም ነው ደስ ያለኝ። ይሄንን ሳይ በጣም ነው ደስ ያለኝና ማሻአላህ አላህ ይጨምርላችሁ ነው ያልኳቸው። ምክንያቱም ብዙዎቻችን ማለት ነው እነዛ ምስኪኖች እነዛ ከራሳቸው በደንብ እንትን ፕሮቫይድ ማድረግ የማይችሉ ሰዎች አናስታውሳቸውም እና እንደዚህ መስጂድ ውስጥ እንደዚህ ሲዘጋጅላቸው ለነሱ እንደዚህ ኢፍጣር ሲዘጋጅላቸው በጣም ደስ ይላል። ወደ ቤት እየሄድን ነው። መንገዱ በጣም ተጨናንቋል። እንደምታዩት በጣም ክራውድድ ነው ያለው። ያው የኢፍጣር ሰዓትም ስለሆነ ነው። ሰዓቱም እየሄደ ነው እኔ እንጃ። እና በጣም ነው መንገዱ የተጨናነቀው። ከሁሉም አቅጣጫ ነው በቃ መንገዱ ተጨናንቆ እንደዚህ ሆነው። እንግዲህ ለኢፍጣር ምደርስ አይመስለኝም፣ አላቅም። ብቻ አርፍጄም በሆን ልደርስ እችላለሁ። ትንሽ ዘግይተንም ቢሆን ቤት ደረስን። ያው ከቤተሰቦቼ ጋር በደስታ ኢፍጣር ልናደርግ ነው። አሁን ያው እንደምታውቁት ምን አረፍድም ደርሰናል እና ኢፍጣር ደግሞ ቤት ውስጥ የመሰለ ነገር የለም። በጣም ነው ደስ የሚለኝ፣ ምክንያቱም ከቤተሰብ ጋር ተሰብስቦ ማፍጠር በጣም ነው ደስ የሚለኝ። ከኢፍጣር በኋላ ተራዊህ ልንሄድ ነው። አሁን እየተዘጋጀን ነው እና ተራዊህ እየተዘጋጀው ነው እዚህ ጋር እና አሁን ያው እኔ መኪና ሊዝም በቤተሰቦች መኪና ነው የሚሄደው። ተሰብስበን ስለሆነ የምንሄደው ተሰብስበን ነው የምንሄደው በሁለት መኪና ማለት ነው። ስለዚህ እኔ መኪና ሊዝም ፕሪንሰስ ትሪትመንት ነው በቃ ሳልነዳ እንደ ንግስት ከኋላ ተቀምጬ ነው የሚሄደው ማለት ነው።
መስጂድ ደረስን። እዩት ሲያምር፣ ድባቡ ሲያምር ብታዩ ደግሞ ሁሉም ነገር በጣም የሚያምረው በቃ እዚህ ያለው ሰላም እዚህ ያለው ቫይብ በጣም 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 ነው ደስ የሚለው እና ያው ተራዊህ መስገድ በቃ እኔ በጣም ነው ደስ የሚለኝ። ብዙ ነገሮችን በቃ አሪፍ አሪፍ ነገሮችን ነው በቃ ድባቡን በጣም ነው በቃ የምታዩትና ሰላም ይሰጣል፣ በጣም ሰላም ይሰጣል። በዛ ላይ ደግሞ ጥንካሬ ይሰጣል። አስባችሁታል? ከኢፍጣር በኋላ ጾሙ ቀኑ ሙሉ ጾማችሁ ብላችሁ አፍጥራችሁ ከዛ በኋላ ደግሞ ሌላ ግዴታ አለብኝ ብላችሁ ሌላ ነገር ለማድረግ ሌላ ተራዊህ ለመስገድ ሱና ነው ያው ግዴታ ስል እንደ ግዴታ ቆጥራችሁት ለማለት ነው። ይሄንን ሱና ለማድረግ ከቤታችሁ ወጣችሁ ከዛ ሁሉ ጨዋታ መሃል ማለት ኢፍጣር ላይ ያው ጨዋታ አለ ትንሽ ተሰብስበ ስታፈጠር ከቤተሰቦች ጋር ደስ የሚል ቫይብ አለውና እሱን አቋርጣችሁ ወጣችሁ ተራዊህ ለመስገድ መሄድ በጣም ደስ የሚል ነገር ነውና ጥንካሬም ነው እና ይሄን ነገር በጣም 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 ነው እኔ የምወደው። ወልሐምዱሊላህ ተራዊህ ሰግደን ጨረሰን። አሁን የተሰማኝ ሰላም እና መንፈሳዊ እርካታ በምንም አይተካም። ወደ ቤት እየሄድን እያለ እንግዲህ አጋጣሚ ካፌ ያገኘንና እዚሁ መኪናችን ውስጥ ሆነን የሆነ ስናክ አዘዝን። ያው እንደምታውቁት ኢፍጣር አፈጣን። ከዛ በኋላ ደግሞ ተራዊህ ነበረ። ተራዊህ ደግሞ እንደምታውቁት ድካም አለው ስለሚያደክም። ከዛ በኋላ ትንሽ ራበንና ያው ለምን ይሆን ነገር አንበላም ብለን ነው እዚህ ጋር የቆምነው። ቀኑ በሚያምር ሁኔታ ተጠናቀቀ። ረመዳን ማለት ራስን ማሸነፍ፣ ለቤተሰብ ፍቅር መስጠትና ወደ አላህ መቅረብ ነው። ዛሬ አንድ እርምጃ ወደፊት ሂደናል። ነገ ደግሞ ይበልጥ እንጠነክራለን። ተስፋ አትቁረጡ። በእያንዳንዱ ቀን ውስጥ አዲስ ብርሃን አለ። መልካም ረመዳን። ይህን ቪዲዮ ከወደዳችሁት ላይክ፣ ሳብስክራይብ እና ሼር አድርጉልኝ። እንግዲህ በቀጣይ ምን አይነት ቪዲዮ ይዤላችሁ እንድመጣ እንደምትፈልጉ ኮሜንት ላይ ጻፉልኝ። በጣም ነው የምወዳችሁ። አመሰግናለሁ።